ሶስት ስለ ኦንላይን ቢዝነስ የማናውቃቸው ነገሮች። አንደኛ ብዙ ሰው የሚመስለው የኮምፒውተር ስኪል የሚጠይቅ ይመስላቸዋል፣ ግን አይደለም። እዚህ ቢዝነስ ላይ ስንገባ ማንኛችንም ወይም ደግሞ ብዙዎቹን ቢጠይቁ ፌስቡክ ራሱ የሌላቸው ናቸው። እኔ ራሴ የቲክታክ ፕላትፎርም አልነበረኝም እዚህ ቢዝነሱ ስገባ። ግን እንዴት አድርገን መስራት እንዳለብን እዚህ ክሊክ አድርጎ እዚህ ንኩ እየተባለ ከዜሮ ጀምረን እዚህ ደርሰናልና ምንም አይነት የኮምፒውተር ስኪል አይጠይቅም። ሁለተኛው ደግሞ በጣም ብዙ ሰው የሚመስለው ዲጂታል ቢዝነስ ስካም ነው፣ በቃ በድፍኑ ማለት ነው። ግን ይሄ አይደለም ትክክለኛው ነገር። አንደኛ በጣም ብዙ እንደኔ ያሉ እናቶች፣ አባቶች መስራት የሚችሉበት ትክክለኛ ሰዎች መስራት የሚችሉበት የሆነ ቢዝነስ ነው። በአሁኑ በ21ኛው ሴንቸሪ ኦፖርቹኒቲዎችን መጠቀም አለብን እና ስካም ሳይሆን ትክክለኛ ሰዎች የሚሰሩበት ቢዝነስ ነው። ሶስተኛው ደግሞ በጣም ብዙ ሰው የሚመስለው ስራውን ማቆም አለበት እዚህ ቢዝነስ ውስጥ ሲገባ የሚመስለው ሰው አለ፣ ግን አይደለም። ስራችንን ማቆም የለብንም። የምንሰራውን ስራ እየሰራን ከጎን ቢልድ የምናደርገው ቢዝነስ ነው ይሄ። ብዙ ሰዎች አሁን ፉል ታይም የሚሰሩ አሉ፣ ፓርት ታይም የሚሰሩ አሉ፣ ልጆቻቸውን እያሳደጉ የሚሰሩ አሉ፣ እንደገና ደግሞ ልጆቻቸው እያስተማሩ የሚሰሩ አሉ። እና ይሄ ቢዝነስ ቢልድ የምናደርገው ነው እንጂ በየወሩ ደሞዝ የሚከፍለን አይደለም። ግን ከሰራን ቢልድ ካደረግን በጣም ቆንጆ ሆነ ኮሚሽን ይከፍላል። እና እናንተም እየሰራው ልጅን እያሳደኩኝ እሰራዋለሁ እችለዋለሁ የምትሉ ሰዎች ካላችሁ እንግዲህ ሳይን አፕ አድርጉ ከታችና እንዴት እንደሆነ አብረን እንማማራለን። አመሰግናለሁ።